ቆይ ለምን በሰው ህይወት ጣልቃ ትገባላችሁ? እድሜ ልካችሁን የሰው ህይወት እንደበጠበጣችሁ። ቆይ ምን ልታገኝ ነው የኔን ህይወት እንደዚህ የምትረብሸው? እሳቸውን ጠብቂያቸው። ምን ችግር አለው? እሱ ያንተ ሀሳብ ነው። እሺ የኔ ምርጫ ደግሞ ሌላ ነው። ለሊዛን አይደለችም። እኔም ከአንተ እኩል ነው ያወቅኩት። ምን ቆይ ምን ሆናለች? በቃ እንዳትነካኝ፣ እንዳትጠጋኝ። ኤላዬ ቆይ ለምንድን ነው ዝም የምትለው? ሰላም እንዴት ናችሁ? ጤና ይስጥልኝ። በዓለም ዙሪያ ያላችሁ የቻናሌ ቤተሰቦች እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሆኖ አበረታቱኝ። ተወዳጁና አስተማሪው ሰራተኛዋ አደይ ድራማ አዳዲስና አስገራሚ እንዲሁም አሳዛኝና በጣም አስደማሚ ትዕይንቶች ዛሬ በአዲሱ ክፍል ተመልክተናል፣ ልናደርስ ወደናል። ቀጣዩስ ክፍል ምን ሊከሰት ይችላል? ከወዲሁ ግምታችን ሆነ አስተያየታችን ወደ እናንተ ልናደርስ ነው። አደይ በጫካ ታግታለች። በአባቷ እንግዲህ የደረሰባት ክፍያ የፈራችው የጅምሩ እንግዲህ ከሀገሯ ቀይዋ የወቀቀችበት ህይወት በድጋሚ አሁን ላይ ከብዙ ዓመታት በኋላ አባትየው እንግዲህ አገባለሁ ብላ አደይ በፍቃዷ ብትጠይቅም እንኳን አሁን ላይ እሺ በማለት ሌላ ቅድ ይዘው ከመጣች በኋላ የኔን ስም የሚያስጠራ ንውስና የተከበረ ቤተሰብ እንጂ የምታገቢው ለከተማ ጮል ሊያሳልፍ ያልሰጥም ልጄን ሲሉ እንግዲህ ያለ ፍላጎቷ በግዳጅ በጫካ እንግዲህ ካጎቷና እንዲሁም ከጫኔ ከአባቷ ተባባሪ ጋር በገመድ ታስራ ተቀምጣለች። አባቷን ብትለምነውም ይህን ታሪክ ደግሞ እናትየው አልሰማችም። አባትየው ልጄን የት አደረግካት ስትልም እኔ ልጠይቅሽ እንጂ ልጄን ታገቢያለሽ አታገቢያለሽ በህይወቷ የምትወሰኙ ማን አዞሽ ነው? ለእኔም ልጄ ናት አይመለከትሽም እያሉ ተቃራኒ መልስ እየሰጧት ነው። አደይ ደግሞ እንግዲህ ተማጽኗን ለአባቷ ብታቀርብም ፍቃድሽ ከሆነሽ ብለሽ አግቢ፣ ካልሆነ ደግሞ እንዲሁ እንደታሰርሽ ሄደሽ ትገቢያለሽ፣ ከዚህ በኋላ ወዴትም አታመልጭም ተብላለች። በጣም የሚያሳዝነው። በሌላ በኩል ለሊ እንግዲህ ቤዛ በሰጠቻት የተሳሳተ መድኃኒት አእምሮዋን ስለነካት ከራሷ ጋር አይደለችም፣ ሰውንም አታስታውስም፣ እሷም ማን እንደሆነች አታስታውስም ማለት ነው። በቃ ኦልሬዲ ጭንቅላቷ አይሰራም፣ ከጥቅም ውጭ ሆኗል። የሚሆነበት ምክንያት የማይሆን መድኃኒት በታመመች ሰዓት እንግዲህ መርፌ አልወስድም በክኒን ቀይርልኝ ስትል ዶክተሩን ቤዛን አዟት ነበረ። እሷ ግን ሆን ብላ አስባበት አቅዳበት ስለነበረ እንግዲህ ራሷ ከወንድሟ ከተመሳጥራ ያመጣችውን ሌላ መድኃኒት ለእሷ አእምሮዋን የሚነካትና ራሷን እንድስት የሚያደርግ ሰጣታለች። ጠፍታም ነበረ እንግዲህ በዛ መሀል ሊያግታት የነበረውንም ሰው አግኝተው ነበረ። ከወደቀበት ለማንሳት ስትታገል ለሊ በማለት እንግዲህ ደስ ብሎት በእጁ ስትገባለት ማናንት አላቅህም እኔ ስትወድቅ አሳዝነኝ ላነሳ ነበር ስትልም በዛ መሀል ደመቀ መጥቶ ምን ታደርጋለህ ልቀቃት ብሎ ጉዳዩን ስለሚያውቅ ከገጀራው ጋር ግብ ሲገጥሙ እሱም ደመቀንም አላቅህም አንተ ማነህ በማለትም ጥላቸው ሩጣ ሂዳለች። ወደ ሕክምና ተቋሙ ተመልሳ ነበረ። ዶክተሩንም ያየው ነገር አስደንግጦታል። ምን ሆነሻል ለሊ ሲላት ኤላዬ በማለት ነበር እሱንም ያቀፈችው። እኔ ኤላ አይደለሁም ቢላትም እንዴት ማለት እያለች ጠይቃለች። ማናቸውንም አታስታውስም። ሩታ ጓደኛዋንም እንዲሁም የፍቅር እናት ማሚንም እናቴ ማሚዬ በማለት እንግዲህ ታቅፋታለች። ደግሞ ለምን ትከታተይኛለሽ? ትምህርት ቤት እኮ ጓደኞቼ ቢያዩኝ በዚህ እድሜሽም ቤተሰብ እናት ትሸኝሻለች ወይ ነው የምትለኝ? ስለዚህ አፍራለሁ እፈራለሁ ስትልም የፍቅር እናት ሁኔታዋን አይታ ልጅ ምን ሆናለች የሆነችው አላት እያለች ነው። እንግዲህ የባቡሬ እናትም ከዛ እንግልትና ስቃይ ችግር በኋላ ወደ ቤቷ እንግዲህ ተመልሳ መጥታለች። በጣም በሚያሳዝን ሁኔታ ሰውነቷም ድክምክም ብሏል። ልጆች ግን ሄዱ? ለሊና ባቡሬን እየጠየቀች ነው። ቅምጥል ካጠገቧለች። ይመጣሉ ምንም አልሆኑም እያለቻት ነው። ባቡሬም የሌሊ ነገር አስጨንቆ ስለነበረ እንግዲህ ወደ ሕክምና ተቋሙ ሲሄድም ይህ ደግሞ ማነው ሲያስፈራ በማለት እንግዲህ በዶክተሩ ጀርባ ራሷን ለመደበቅ እየሞከረች ነበረ። ታዲያ በሁኔታው ተደናግጦ ምን ማለት ነው ሲልም ባቡሬ እኮ ነው ምን ሆነሻል ያላት ባቡሬ በማለትም ስስቅበት እሱ በነገሩ ግራ ተጋብቶ ይች ልጅ ብቻ ልክ እንዳልሆነች ዶክተሩ ሊያስረዳው እየሞከረ ነው። ባቡሬ እንዴት ማለት በማለት ጥያቄ ፈጥሮበታል። አሁን ላይ የተፈጠረውን የመርሳት ባህሪ ችግር እኔ አላቅም በምን ምክንያት እንደመጣ፣ ነገር ግን ያለበት የካንሰሩ ህመም በጣም አስቸጋሪና አስጊ ሁኔታ ላይ ስለሆነ ስለሱ ነበር አሁን እንግዲህ ኪሞትራፒ አድርጌላታለሁ፣ ትሪት አድርጌላታለሁ፣ እሱን ትመለስ በምርመራ ነው ሁሉን ነገር እማረጋገጥ
ሲያላግጠው ቤዛንም ወዴት ጥለሻት ሄደች ነው? ልጅቷ ልክ አይደለችም፣ ምን ተፈጥሮ ነው ብሎ ሲጮህባት ተመልክተናል። ስራሽን በአግባቡ ካልሰራሽ እያለም ሲያስፈራራት ነበር። ቤዛ ስራውም አሳስቧት ሳይሆን የራሷን ተንኮል ለቃቅማ ልትወጣ ገንዘብ ልትይዝ ነው እንጂ ሌላም ደግሞ ስራዋንም ሰርታለች። እሱም ደግሞ እንግዲህ የኤላን የቤቱን ቁልፍ ቀድማ አስቀርጻ ይዘው ስለነበር ወንድሟ ልካል የቤቱን ካርታና እንዲሁም የሌሊንም የትምህርት ዶክመንቶቿን ያሉትን ሁሉም ይዘህና ማንም ሳይ በማለት ወንድሟን አስጠንቅቃል ልከው ተመልክተናል። ወንድምየውም ወደ ለኤላ ቤት እንግዲህ ወደ ሌሊ ቤት ገብቶ ምኝታ ክፍሉን ሲበረቅስ እንዲሁም ከቁም ሳጥኑ መረጃዎችን አግኝቶ በፖስታ ሲይዝም ተመልክተናል። ታዲያ አሁን ላይ ምን ሊያደርጉ ነው እነዚህ ሰዎች የመጡት? እባክሽ እርጅኝ እያለችም ስትጠይቅ ኤላ እንግዲህ ዙሮ ዙሮ አሳልፎ ሊሰጥሽ ነው በማለት ማን ይሄ ስትል ባቡሬን አዎ ስለ አንቺ እየተመካከሩ ነው አንቺን ይወድሻል ይሄ ስትልም ሆን ብላ በማይሰራና በሚረሷ አእምሮዋ እሷን ልትበቀላት እንግዲህ በቃ አእምሮዋ እንደማይሰራ ስለምታውቅ ነገሮችን ሁሉ የውሸት ደልላ ከዚህ ቦታ ጥፊ ራቂ እያለቻት ነው። አንቺ እርጂ ብትላት እኔ ልረዳሽ አልችልም ራስሽ ሾልከሽ ውጭ ብላታለች። ታዲያ አሁን ላይ ሌሊ ይህን በተባለችው መሰረት ከዛ ሆስፒታልም ሾልካ ወጥታለች። ዶክተሩን በድጋሚ ሲሄድ እንዲሁም ደግሞ ሩታ ጓደኛዋም ረስታታለች። በጣም ተጨንቃለች። ልክ አይደለችም ምን ተፈጥሮ ነው ብላ እንግዲህ ቤዛን ስትቀርባት በተለየ ሁኔታ ተመልክተን ነበር። ሌሊ በጣም በሚያሳዝን ሁኔታ ውስጥ ናቸው። ሁለቱም ጓደኛ ማቾች በተመሳሳይ ሰዓት የደረሰባቸው ነገር በጣም የሚያሳዝን ነው። ታዲያ አሁን ላይ ሌሊ ቀጥታ ወደ ቤቷም ስትሄድ እንግዲህ ዴቭን አግኝተዋለች። ከዴቭ ጋር ነበረ አብረው ሄዱት። ዴቭ ሌሊ ምን ሆነሻል? ተመለስ እንግዲህ ከቤትሽ ደርሰሻል ሲላት ይሄ የኔ ቤት ነው የኤላ ቤት ኦኬ በቃ አትገባም ተመለስ በማለት እንዴት ማለት አብሬሽ ነው መገባው እያላት ነው። ነገር ግን እሷ ኤላ ይቀናብናል አብሮ ካየ ስትልም የማይባሉ ነገሮችን ስቀበጣጠር በነገሩ ግራ የተጋባው ዴቭ ሌሊ ታይ እንጂ ምን ሆነሻል እያላት ነው። ስሜን ግን ማን ነገረ አንተስ ማነ ስትል እየቀለድሽ ነው ወይ እያላት ነው። ሁኔታውና የተፈጠረውን ጉዳይ አላወቅም እና ግራ ተጋብቶ ብቻ ከጎኗ አለ። ታዲያ ጥላው ስትገባም ይችልሽ አበደች እንዴ ምን ሆናለች የሚል ግርምት ነገርም ፈጥሮበታል። እንግዲህ ዴቭ እዛው በር ላይ ቆሟል። ሌሊ ግን ወደ ቤት ስትገባ ቀጥታ እንግዲህ የተፈጠረው ነገር ምንድን ነው? በሚያሳዝን ሁኔታ እንግዲህ ቤቷ ምኝታ ክፍሏ ውስጥ የቤዛ ወንድም እየበረቀሰ ዶክመንቶችን ታገኛለች። ተመልክተው ከኋላው በእጇ ስትነካው ደንግጦ ቁሟል። እሷም ጮሃለችም ማለት ነው። እንግዲህ ተፋጠው ይህንን ጮቷን የሰማው ዴቭ ይገባል። ልጁንም ይዘዋል። ለምንስ እንደመጣ ማንስ እንደላከው እንግዲህ ሊያናዘው ይችላል። ይህ ነገር እውነታው ከታወቀ ደግሞ ቤዛ የሆነ ነገር እንዳደረገቻት ይደረስበታል ብለን እናስባለን። እንዲሁም የሕክምና ምርመራውም ሲደረግ ምን አይነት መድኃኒት ወስዳ እንግዲህ በሰውነቷ ላይ የተጽዕኖ እንደተፈጠረባትም ይታወቃል። ስለዚህ ቤዛ ትያዛለች ብለን እናስባለን። ሌሊም ወደ ጤናዋ ትመለሳለች። እንግዲህ ከዛ አስቸጋሪና ደግሞ እገታ አደይም ትወጣለች የሚል ሀሳብ ይኖረናል። ለእናንተም ግምት አስተያየት አስቀምጡ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሆኖ አመሰግናለሁ።